በአዲስ አበባ ውስጥ የቤት ችግር አለ። ቤት የለኝም። ብዙ ካርታዎችን አስነክተውኛል። እኔም ሰውነቴን ተባብሻለሁ። እንደ እምነት በድጋሚ ለማስተዋወቅ እኔ ዳግም ወርቁ እባላለሁ። የአልቲማ ሪል ስቴት የማርኬቲንግ ዳይሬክተር ነኝ። ድርጅታችን አልቲማ ሪል ስቴት ከ17 ዓመት በላይ የኮንስትራክሽን ልምድ ያለው ድርጅት ሲሆን ከኮንስትራክሽን ልምዳችን በመነሳት በቅርብ በዚህ 3 ዓመት ጊዜ ውስጥ ወደ ሪል ስቴት ዘርፍ ገብተናል። ወደ ሪል ስቴት ዘርፍ የገባንበት ዋነኛው ምክንያት አንደኛ ካለን በቂ የሆነ ልምድ፣ በተጨማሪ ደግሞ እኛ ኮንስትራክሽን ላይ ካለን ፍላጎት በመነሳት ከተማ ውስጥ ያለ የቤት ችግር እንዳለ በማየት ወደ ኮንስትራክሽን ዘርፍ ገብተናል። ወደ ሪል ስቴት ዘርፍ ገብተናል ማለት ነው እና ዋናኛ መርህ አድርገን የያዝናቸው አንደኛ ጥራት፣ ፍጥነትና ታማኝነት የሚሉትን 3ቱን መርሆች ስለሆነ የመጀመሪያ ፕሮጀክታችን የነበረውን ላንቻ ከአርባ ምንጭ አሳ ቤት ፊት ለፊት 100% አጠናቀን ካርታ አዘጋጅተን ነበር ለደንበኞቻችን ይዘን የገባ ነው። ሁለተኛ ፕሮጀክታችንም እንደዚሁ መስቀል ፍላወር ላይ ሙሉ ለሙሉ አጠናቀን ለደንበኞቻችን አስረክበናል። ሶስተኛ ፕሮጀክታችን ደግሞ ሳሪስ አደይ አበባ ላይ ሙሉ ለሙሉ ወደ 80% አጠናቀን በዚህ ዓመት መጨረሻ ላይ ለደንበኞቻችን ልናስረክብ አዘጋጅተናል ማለት ነው። እነዚህን ሁሉ ፕሮጀክቶች በ3 ዓመት ጊዜ ውስጥ ያጠናቀቅናቸው ሲሆን አሁን ደግሞ ከቱሊፕ ኦሎምፒያ አጠገብ G+20 የሆነ አፓርትመንት እየሰራን እንገኛለን እና ይህንንና ተጨማሪ ደግሞ ወደፊት ላሉ እቅዶች የእኛን ብራንድ ይወክላል ብለን ያሰብነውን አርቲስት ለመምረጥ ያው ብዙ የተለያዩ ሪሰርቾችን ስንሰራ ነበር። ከነዚህ መካከል አንደኛ ከፍተኛ ማህበራዊ ተቀባይነትና ክብር ያለው አርቲስት እንፈልግ ነበር። ሁለተኛ ደግሞ ንቁ የሚዲያ ተጽዕኖ መፍጠር የሚችል በተጨማሪ ደግሞ ከኛ ብራንድ ጋር እሴት ጋር የሚጣጣም ይሄ ማለት ረጅም ጊዜ የቆየ ጥራት ያላቸው ስራዎችን ሲሰራ የነበረ አርቲስት እንፈልግ ነበር። ከዚህ ጋር ተያይዞ አርቲስት ነፃነት ወርቅነህን መርጠነዋል። አርቲስት ነፃነት ወርቅነህ መጥቶ የእኛን ድርጅት አይቶ ከኛ ጋር ተስማምቶ ለመስራት ፈቃደኛ ስለሆነ ከልብ እናመሰግናለን። በጣም እናመሰግናለን። እሺ፣ አቶ ዳግም ከልብ አመሰግናለሁ። ምንም አንድ ዘርህ ወይም ለተለምዶ ምንለው ነገር አለ ብናረፍድም አንቀርምና ሁላችንም በአዲስ መንፈስ የዜና ዘገባችን እየሰራ እንገኛለን። በዚህ ዓለም ላይ አንዳንድ ሰዎች በላባቸው ወዝ ሀገር፣ ትውልድ፣ መንደር ይገነባሉ። አንዳንዶች ደግሞ በጥበብ ከፍ ብለው ለሰዎች ደስታን ይፈጥራሉ፣ ለሰዎች ድምፅ ይሆናሉ። ከእነዚህም መካከል የምንወደው የምናከብረው አርቲስት ነፃነት ወርቅነህ ነው። ስለመጣህልን ከልብ እናመሰግናለን። ሀገር ለሰዎች ትቀናለች፣ ሀገር ሰዎችን ታኖራለች። ሀገር ደግሞ በትውልዶች ውስጥ ማህበረሰብ ይገነባል። ማህበረሰብ በሪል ስቴት ዘርፍ ውስጥ ደግሞ ትክክለኛው የሪል ስቴት ዘርፍ የሚፈልገው ነው። ሪል ስቴት ገንቢዎች ደግሞ ማህበረሰብ በመገንባት ውስጥ ትልቅ ስራ እየሰሩ ይገኛሉ። ከነዚህ መካከል አልቲማ ሪል ስቴት አንዱ ነው። አርቲስት ነፃነት ወርቅነህ ከ15 ያላነሱ ፊልሞችን በመስራት እንዲሁም በቲያትር ዘርፍ ደግሞ በርካታ በተለያዩ መረጃዎች ላይ ለማግኘት እንደሞከርነው ቲያትሮች ላይ ሰርቷል። በኢቢኤስ ቴሌቪዥን ደግሞ በምናውቀው የቤተሰብ ጨዋታ ላይ ትልቅ ስራዎችን እየሰራ ወይም ማህበረሰብን እያዝናና እያስተማረ የራሱን አውድ መፍጠር የቻለ ተጽዕኖ ፈጣሪ አርቲስት ነው። በዚህ በዛሬው ዕለት የሚዲያ አካላትን የጋበዝነው አልቲማ ሪል ስቴት የሚፈልግና የሚያከብረውን ትልቁን አርቲስት የብራንድ አምባሳደር አድርጎ ለመሾም ነውና በዚህ ዕለት የዕለቱ የክብር እንግዳ አርቲስት ነፃነት ወርቅነህ ነውና ወደ አርቲስቱ የመፈራረም ስርዓት ከመሄዳችን በፊት ወይም ብራንድ አምባሳደር ስነ ስርዓቱ ከመፈጸሙ በፊት አንዳንድ ነገሮች ይለናል ብለን ስለምናስብ ወደ እሱ ይሰዳል። አመሰግናለሁ። በጣም እጅግ በጣም አመሰግናለሁ። ነፃነት ወርቅነህ እባላለሁ። ቅድም በብርሃን እና በጨለማ ፈልጌው የተገኘሁት እኔ ነኝ። ስለመጣችሁ አክብራችሁ ስለመጣችሁ እናመሰግናለን። ዜናም ስላረጋችሁት በጣም እናመሰግናለን። እኔንም ለዚህ ክብር ስለመረጣችሁኝ ከልብ አመሰግናለሁ። ቤት የለኝም።
አልቲማ ሪል ስቴት በእኔ ባየሁት መጠን በጣም ጠንካራ እና ንጹህ ግንባታዎች የሚያካሄድ እንደገና ደግሞ ብዙ ካርታዎችን አስነክተውኛል። እኔም ሰውነቴን ተባብሻለሁ እንደ እምነት ብዙ ካርታ አየሁ በእውነት እና ደስ ይላል። ዋናው ነገር ሁሉም ሰው ቤት ቢኖረው እጅግ በጣም ደስ ይለኛል። በእውነት ለመናገር ሁሉም ሰው በአዲስ አበባ ውስጥ የቤት ችግር አለ፣ በጣም የቤት ችግር አለ። አብዛኞቻችን በኪራይ ነው የምንኖረው። በኪራይ ስንኖርም ደግሞ ትንሽ ሆዳችንን አሞን ወጠር ካለ ቦርጫ ወጣን ይሉን ይሆን ብለን ጀርባችንን ሰተን የምንገባበት ነው። ሁሉ አከራዩ እንዳያዩ በእኔ ቤት ነው እንደዚህ ጮማ እየቆረጠ ይላል ሰው ሆዳቸው አብጦ እና ቤት እንዲኖረው ሁሉም ሰው ጥረት እናደርጋለን። እኛም የተሻለ ስራ ለመስራት ለማስተዋወቅ ቃል እንገባለን። በዚህ አጋጣሚ ስለመጣችሁ በድጋሚ አመሰግናለሁ። እግዚአብሔር ያክብራችሁ። እናመሰግናለን። እንግዲህ ሰነዶቻቸው ተለዋውጠዋል፣ ውሎቻቸው ተለዋውጠዋል። በጣም ትልቅ የስኬት ዘመን እንደሚሆን ተስፋ እናደርጋለን። ሁሉም ሰው ቤት ይገባዋል ነው እምነታችን። በተለይ